አሁን ተይው። ለምን እናንቺ አናወራ? ምንድነው ወይ? አዎ እንትን ቀረፋ አይኖረው። እሺ አሪፍ ሸፍ ማናት? ላንቺም እንዲሆን አድርገሽ እሺ ሶስት አድርጊ። ላግዝሽ? ቦታው እንዳይጠፋሽ እዛ እንትን ውስጥ አለ። እንትን ቀረፋው ከላይ ነው። ሻይ ቅጠሉ እሱ ጋር እና ጾይ ደህና ነሽ ግን? ማናት እየጠየቁ እኔን የኔ መልስ ተዘካሪ ያወራክ ነው። ማናት እኮ ምንድነው? ኖርማል ነው። ዝም ብለሽ እነግርሻለሁ። ምን ያስቸኩልሻል? ምንም ያስቸኩል ነገር የለም። ደህና ነሽ ግን? ያው እኔ ደህና ነኝ። እኔ ድምፅሽ በጣም እንትን ብለዋል። ታፈናል። የኔ እንደነት የጠየቅኩን ጥያቄ ንቀት ነው የምትመልስልኝ? ማናት አልኩ እኮ ማናት አልኩ። ጹቤ እንዴ ምን ሆነሽ ነው? በቃ እኮ ድምፅ ቀንሽ እኮ ድምፄን ቀንሽ እኮ ድምፅ ቀንሽ። እዚህ ጋር ሰማላ እንደዛ ቢሰማ ብትሰማ ይደብራታል በቃ ብትሰማ ይደብራታል። አዎ እንቁላል ግን እንትን እንዳትዪ በእናትሽ ትንሽ አረፍ ብታይ ይሻላል። ደክሞሻል እኮ ብዬሽ እኮ ነው። በጣም ተረጋግቼ ለማውራት እየሞከርኩ እኮ ማን እንደሆነች ጠርቼ ከምጠይቃት አንተ ነገር ምንድነው ማለት ቤት ውስጥ ነው ያለችው። አለባበሷ ምንድነው? አለባበሷ ምንድነው? ደግሞ ሻርፕ ነው መጨረሻ ትልልኛለች። ኖርማል ነው። ስሚ ኖርማል አይደለም። ኖርማል አትበለኝ። ኖርማል ምን አጣሽ? አለ የምፈልጊው ነገር ፍሪጅ ውስጥ አለ ሁሉም ነገር። ምን ሆነሻል አንቺ እንዴ? ምን ይሆንሽ ነው? እንደውም አትመስልኝ። የጠየኩን ጥያቄ ማናት? ሰው ፊት አታስጨው እኮ ድምፅ ቀንሺ። ተረጋጊ። ጽበይ ምንድነው ሁልጊዜ ስሜታዊ መሆን? ረጋ ብለሽ ለመሰብ ሞክሪ እኮ ማናት? እሺ አሁን ለኔ አልጮህም፣ ምንም አይደለም። ማን እንደሆነች ብቻ ነገር ሌላ ነገር ከሚፈጠር ማን እንደሆነች ንገረኝ። ማን እንደሆነች ንገረኝ። በዛ ላይ ደግሞ አለባበሷም ደስ አይልም። ከመኝታ ቤት ነው የመጣችው። ተረጋግሽ። በጣም ተረጋግቼ ነው እየጠየኩ ያለሁት። እንዳትሰሙ ስለፈጠረሽ ስለምትሰማው ነገር እየተጨነክ ነው እንጂ ስለኔ ስሜት እየተጨነክ አይደለም። ማንም ካልሆነች ምንም አይነት ነገር ከሌለ ለምን ሳሰጠኝም? በጣም እኮ ተረጋግቼ ነው እያወራሁ ያለሁት። እነግርሻለሁ ተረጋጊ አልኩሽ ነው። ለምን እንደማትረጋጊ? ምን እየሆነች ነው ልጅቷ? መጣሁ። ምን ጎደለ? ወተት ኦኬ። ለታፈይልኝ ነው። እሺ በቃ እንትኑ ይድረስና መጀመሪያ ያኛው ይድረስና ችግር የለውም። ግን በእናትሽ በጣም ደከምሽ እኮ። በቃ እሺ ማትነግረኝ ከሆነ ወይ ሄዳለሁ ወይ ጠርቼ እጠይቃታለሁ። ትመጣለህ ወይ ጠርቼ እጠይቃታለሁ ወይ ወደ ቤት እሄዳለሁ። ተረጋጊ። ለምን እንደማትረጋጊ? እኔ በጣም ተረጋግቼና ስሜቴን ተቆጣጥሬ ነው ለማውራት እየሞከርኩ ያለሁት። ሰማኸኝ? የምትነግረኝ ከሆነ ትነግረኛለህ፣ የማትነግረኝ ከሆነ ወደ ቤት እሄዳለሁ። ይኸውልሽ አሁን ድምፅሽን ቀንሺ። እሷ ምግብ እየሰራች ነው አይደለ? እርቦኛል፣ ትስራልኝ፣ ልብላ። ከዛ በኋላ ማን ስለሆነች ነው የምትሰራልህ ምግብ? አንደኛ ማናት? ሁለተኛ እንደዚህ ለብሳ ላንተ ደክሞሻል ምናምን ተባብለህ ከዛ ተነስታ ቁርስ የምትሰራለህ፣ ሻይ ላፍላለህ፣ ወተት ላፍላለህ እየተባለች እየተመራረጥክ ደክሞሻል ቁጭ በይ ምን ላግዝሽ ምናምን እያልክ እየት ነው ማናት? እሺ አሁን እኮ ካንተ ነው ይሄን ነገር ማወቅ ያለብኝና ለዛ ነው አንተ እየጠየቅኩ ያለው። ከኔ ታውቂዋለሽ። ስለዚህ ረጋ በይ። ረጋ በይ አትበለኝ። ረጋ በይ ስትለኝ እያናደድከኝ ነው ወይ? ተረጋጊ። ለምን ማተረጋጊ? እኔን ተረጋጊ አትበለኝ። እሺ ተረጋጊ አትበለኝ። እናቴ አንዴ ላውራሽ ነይ። አንዴ
ምን ይሆንሽ ነው? ዝም በል። አንተን ጠይቄሃለሁ። መጠየቅ ባለብኝ መንገድ መልስ አልሰጠኝም። ስለዚህ ከሷ ማወቅ ያለብኝ ነገር ከሷ ተረጋጊ እያልኩሻለሁ። አሁን እሺ ተረጋጊ አትበለኝ። እናቴ ማን ልበል? አንቺ ንገሪኝ። አንቺ ነራስሽ ማለት መልስላት። መልስ ነው ያለው የምመልሰው። ተረጋጊ። ይሄንን መልስ ለመመለስ አንቺ መረጋጋት አለብሽ። ለምንድን ነው የምረጋጋው? መጀመሪያ ጠየቅኩህ እኮ መመለስ ያለብህን አልመለስክም። ስለዚህ ከሷ ጠየቅኩኝ። እሷ ደግሞ እኔን እየጠየቀችኝ ነው። ስለዚህ ምላሽ መስጠት ያለበት በመሀል ያለው አንተ ነህ። እሺ አንቺ ንገሪያት። ምን ሆነሽ? ምን ነሽ? ንገሪያት ለሷ መጀመሪያ። ምን ነሽ ማለት ምን ማለት ነው? ስማኝ፣ እኔ መጀመሪያ ያለው ሰው ነኝ አይደል? ካሜራ ይዘን የመጣው ቤተሰቦች ያውቃሉ። እሷ ማናት የሚለውን አንተ መልስልኝ። በዛ ላይ በእንደዚህ አይነት አለባበስ ከመኝታ ክፍል የመጣችው እንደዚህ አይነት ልብስ ለብሳ ማናት? እናት። እሺ አንተ ተው። ማነሽ? እሺ አንቺ ማነሽ? አንቺ መልሽልኝ። እጾቤ ለምን አትመልሽም? አንተ ለምን አትመልስልንም? ለሁለታችንም ትሰምኛለሽ? እጾቤ ማን እንደሆነች ነኝ እየጠየቀችሽ ነው። በስነ ስርዓት መልስ መልሽልኝ። ጭራሽ እኔ ነኝ መልስ የምሰጣት? እኔ ስለማናቴ ለምንድን ነው ለሷ መልስ የምሰጠው እኮ? እንዴ አንቺ ነሽ እኮ ዛሬ መጣሽ። ስለራዊ ማነሽ? አንቺ ራስሽ እንዴ ምን ሆነሽ ነው የምታስጨንቂው? ምንድነው ነገሮች እንደዚህ የምታካብዱ? የኔ እናት እኔ አላካበድኩኝም። በሰላማዊ መንገድ እሱ ነገር እያበላሽሽ ነው ያለሽው እኮ። ስለዚህ አንቺ መጠየቅ እንዴ አለባበስሽ ነችዋል። እንደዚህ ለስሽ ከመኝታችሁ ነው የመጣሽው። እኔን ታውቂኛለሽ? አንቺ እኔን ታውቂኛለሽ? ምን ይሄን አክል የሚያካብድ ነገር አለ እኮ? አይውልሽ፣ አታካብጂ። ይኸውልሽ እሱ ቤት እኮ አታካብጂ። ለምን ነው የምታካብጂ? መጀመሪያ ተረጋጊ። ይኸውልሽ መረጋጋት አለብሽ። ነገሩን በተረጋጋ መንፈስ ተረጂና ቁጭ ብለን በስነ ስርዓት እናወራበት። ቁጭ ብዬ በስነ ስርዓት ለማውራት ነው። ቁጭ ብዬ በስነ ስርዓት ቁጭ ብዬ አትበለኝ። በስነ ስርዓት ቁጭ ብዬ ከመኝታ ቤት ነው የመጣችው። አዎ አይተሻታል። ከመኝታ ቤት ነው የመጣችው። ከመኝታ ክፍል ለምን ትወጣለች? ማናት? ማናት? እኔ ማንም አይደለሁም። መልስ ስጠኝ። እኔ ማንም አይደለሁም ወይ ማንሽ እያለች ምን ነሽ? ንገሪያት እኮ ምንህም አይደለሁም። አንተ ለምን አትነግሪያትም? ለምን አትነግሪያትም? መልስ መመለስ ያለብህ አንተ ነህ። እኔ ምንህም አይደለሁም ማለት ምንም አይደለሽም አላልኩም እኮ። ግን ለምን አትነግሪያትም? ማንሽ ስትለኝ ዛሬ መጣ ከሆነች ሴት ዛሬ ነው ያየኋት። እኔ ከዚህ በፊት አይቻታለሁ። እኔ ለምን ለሷ እነግራታለሁ? እንዴ ለምን አትነግሪያትም? ለምን እነግራታለሁ? ምንድነው ችግሩ? እንዴ ዛሬ ገና ነው ያየኋት። ዛሬ ነው የመጣችው። እኔ ይሄንን ቀለበት የሰጠኸኝ ሴት ነኝ። ገባ? ስለዚህ ማንነቴ ይሄውና ገባኝ። ይሄውና ማንነቴ ማናት እሷ? ስለዚህ መመለስ ያለብህ ይሄን ነገር ለሷ ነው። አልቀመጥም። መመለስ ያለብህ መልስ። አልቀመጥም። እንዳትነካኝ ደግሞ አልቀመጥም። መልስ ምንድነው? ይሄን አክል ነገሮች የምታወሳስቢው? አዎ ቀለል አድርገሽ ነገር ለምን አትረጂም? እንዴት ነው ቀለል አድርጌ? ይሄንን እንዴት ነው ቀለል አድርጎ መረዳት የሚቻለው? ቀላል ነገር አይደል? ለምንድን ነው የምታካብጂው? ምን ሆነ እንዴ? በጣም እየተሳሳትሽ ነው ያለሽው እኮ ጽቤ። ያልሆነ መስመር አትጂሽ። አዎ ለምን መስመር ትለቂያለሽ? እየተሳሳትሽ ነው ያለሽው እኮ። መስመር ሳትኩ። ይኸውልሽ ከዚህ በፊት እንደዚህ አይነት ነገር ተደጋጋሚ እንዳትነካኝ። ብዙ ነገር ተፈጥሯል። አዎ ተፈጥሯል። ገባ ገና እንትን ሳይል ድጋሜ አሁን ሰው አምጥተህ ምናምን ቤት ውስጥ ያው እንደዚህ ለብሳ ከመኝታ ክፍል ምንድነው እንደዚህ መልበሷ? ምንድነው ክፋቱ እንዴ? ልብስ እኮ ነው የለበሰው። ምኑ አይታያል? ሰውነቷ ይታያል እንዴ? አይታይም እኮ ሰውነቷ። ኖርማል ነው አለባበሷ። ኖርማል ነው እንዴ? ኖርማል ነው። ምንድነው ቅድም ውሃ ላመጣ ሲሄድ ወደዛ ይከለከልከኝ። ለዚህ ነው ሰው ያም ኖርማል ነው ማለት እኔ ላይክ ትሪት እያደረከኝ ነበር ይመስለኝ። ስለዚህ አንተ ወደዛ ሲሄድ እያገድከኝ ነበር። ወደዛ ሄጄ ይሄንን ጉድህን እንዳላይ ነው አይደል? ለምን ምን ጉድ ነው? የምን ጉድ ነው የምታወሪው? እንደዛ ነው። የምን ጉድ ነው የምታወሪው? ልጅ አንቺ ነገር ለምን በቃ ሁሉ ጊዜ እንደ ድሮ ሰው ማሽካበድ በቃ እንዴ? ለምን እንደምታካብጂው አይደለም ንገረኝ። እሺ ማን በቃ እኔ ቤት ኤኒ ሰው ሊመጣ ይችላል። ምን ለምንድን ነው እንደዚህ የምታወሪው? ኤኒ ሰው እንደዚህ የማታ ፀጉሯ ላይ እንዴ? ሴት ልጅ ነኝ እኮ አውቃለሁኝ እኮ ሲተኛ የሚለበስ ልብስና ፀጉሯ የሚደረግ ነገር እንዴ? ፀጉሯ ላይ እንደዚህ አድርጋ እንደዚህ ለብሳ ኤኒ ሴት እኔ ቤት ሊመጣ ይችላል? የምር ኤኒ ሴት አንተ ቤት መጥቶ ሊያድር ይችላል ማለት ነው? ኖርማል ነው አይደል? ካሜራማን ይወጣ ይችላል። ብራዘር ኖርማል ሴት መጥቶ እኔ ጋር ቢያድ ምንድን ነው ችግሩ? ችግር የለውም። አንቺ ነሽ እየተሳሳትሽ ያለሽው። ይሄን ነገር ከዛ ተለቀዋለህ ካሜራ የሚያስቀው ለዛ ነው እኮ አንቺ ነሽ የተሳሳትሽው። እኛ ሶስታችን ልክ ነን። ኖርማል ነው እንዴ? ምን ለበሰች? ነው ምንድን ነው? ኖርማል ልብስ እኮ ነው የለበሰችው። ሱፍ ለብሼ ሜቢ ሱፍ ጠብቃ ሊሆን ይችላል። ምን ይሆናችሁ ማለት እኔ እንደዛ አይነት አለባበስ ኖርማል ነው ብዬ አላስብም። እንግዲህ ይሄንን የምትለቀው ከሆነ ቤተሰቦችም የሚያዩት ይሆናል። እንደው ይሄ ዲፍረንት ነው ቪዲዮ ለቀው ከሆነ ማለት ነው። ይኸውልሽ ሶስት ሰው ልክ ሆኖ አንቺ ትክክል ልትሆኛችም። ስለዚህ ቁጭ በይ በስተክክል። እኔ ቆንጆ ሲተኛ ቬሎ ተለብሶ አይደለም የሚተኛው። አዎ እንደዚህ ልብስ ተለብሶ ነው የሚተኛው። አዎ እኔ ቁጭ በይ አንቺ ነሽ ተሳሳትሽ። ቁጭ በይ ማንም አልተሳሳተም። ቁጭ በይ
ቁጭ በይ ቁጭ በይ። ለምን ቁጭ አትይም? ቁጭ በይ በእናትሽ አታስቸግሪ። ቁጭ በይ። ለምን አለካሽኝ? ስለተሰበሰበና ሶስት ሰውና በብዛት ሰው አንድ ላይ ስለተስማማበት እኔ እስማማበታለሁ ማለት አይደለም። እንደዚህ አይነት አለባበስ ልክ አይደለሽም። አንቺ ነሽ እየተሳሳትሽ ያለሽው። ሁላችንም ልክ ነን። እሰይ እንኳን ተሳሳትኩኝ። ደግ አይደል? ስህተት ከሆነ እንኳን ተሳሳትኩኝ። ገባ እና ከነ ስህተቴ ደግሞ ተወኝ። በቃ ተሳሳትኩኝ አይደል? በቃ አንተ ልክ ነህ፣ እሷም ትክክል ነው። ስለዚህ ከነ ስህተቴ ተወኝ። ሰማ? አዎ እንዴ ለምንድን ነው እንደዚህ የምታካብጁ? ቆይ አንቺ እሺ መስቀል እንዳትነካኝ አልኩኝ እኮ በቃ ሳትነካኝ እኮ አወራና ሳትነካኝ እኮ እሺ ቁጭ በይና እናውራ ወይ ከዚህ በኋላ ከሷ ጋር አውራ ከሷ ጋር ደር ቤተሰቦች ይቅርታ አድርጉልኝ በጣም ይሄን ቪዲዮ የምትለቀው ከሆነ እኔ በእንደዚህ አይነት ሲቹዌሽን እግዚአብሔርን ካንተ ጋር አልቀጥልም። ሰማ? ጭራሽ ቤት ድረስ እንዳላይ ምናምን ሳታውቅ ነው ይሄን የወጣችብህ እኮ እሷም አይደለ እንጂ እኮ ተረጋጊ። ቁጭ በይ። ለምን ቁጭ አትይም? ለምን እንደምታካብጂው? ቆይ አታካብጀት ብለህ የሚካበድ ነገር ነው እያካበድኩ ያለው። አታካብጀት ብለህ ቁጭ በይ። እሺ ለምን አንነጋገርም? ቁጭ በይና እኔ ማውራት አልፈልግም። ልቀቀኝ። ለምንድን ነው እንደዚህ የምታፈ እኔ መረጋጋት አልችልም። እንደዚህ አይነት ሰዓት እሺ ማን ነገር ነው እያደረግሽ? ቁጭ በይ። አንቺ እየተሳሳትሽ ነው ያለሽው። በቃ መሄድ እፈልጋለሁ። እኔ በእንደዚህ አይነት ሁኔታ መልስ መመላለስ አልፈልግም። መሄድ እፈልጋለሁ። ተረጋጊ አትበይኝ። ተረጋጊ አትበይኝ። አትናገሪያት። በቃ አትናገሪ። ለፊ ጭራሽ ለሰው ተደረባ አትናገሪያት። አትናገሪ። መናገር የለብሽም። እሱ ጌታን የምርህን ነው። እሺ ልሂድ በቃ። እሺ ማልናገራት። እሺ እኔ መሄድ ነው የፈለኩት። ቁጭ በይ። እሺ በቃ እሺ መሄድ ነው የፈለኩት። ልቀቀኝ። አሳልፈኝ። ልሂድ። በጣም እየታገስኩን ትዕግስቴን የተፈታተንከው ነው። ልሂድ በቃ ልሂድ። አሳልፈኝ። አሳልፈኝ በቃ ልሂድ። ተወኝ። እሺ ደሜን እያፈላሁ ነው። ልሂድ በቃ አሳልፈኝ። አልቀመጥም። ተቀመጠት በለኝ። አሳልፈኝ። ልሂድ እኔ በዚህ ሰዓት ማውራት አልችልም። ዞር በል በቃ